ቦርድ የሆነ በጣም ምርጥ ኤዲተር ይዤላችሁ ነው የመጣሁት። ሙሉ በሙሉ ፍሪ ነው። በቀላሉ ልንጠቀመው እንችላለን ማለት ነው። እስካሁን ስንጠቀማቸው የነበሩትን በሙሉ ግዴታ ሊያስተውን የሚችል ምርጥ ኤዲተር ነው ማለት ነው። ጌም ቼንጀር የሆነ ኤዲተር ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እንደምታውቁት እነ ቪዥዋል ስቱዲዮ ኮድ የተለያዩ ኤዲተሮች አሉ። የተለያዩ የኤአይ ኤክስቴንሽኖች አላቸው። እነዛን ኤክስቴንሽኖች በማካተት በተወሰነ መንገድ በኤአይ የታገዝን ኮድ እንድንሰራ ያስችለናል። ቪዥዋል ስቱዲዮ ኮድ ግልጹን ለመናገር በጣም ቤስት የሚባል ኤዲተር ነው፣ እኔ የሚመቸኝ ነው። ነገር ግን አሁን የማስተዋውቃችሁ አዲስ ኤዲተር በቲክቶክ ካምፓኒ ማለትም ቲክቶክን ክሬት ያደረገው ባይት ዳንስ በሚባለው ካምፓኒ ክሬት የተደረገ ኤዲተር ነው። ኤአይ ኢንቴግሬትድ የሆነ ኤዲተር ነው ማለት ነው። የሚገርመው ደግሞ ቶታሊ ሙሉ በሙሉ ፍሪ ነው። የትኛውም ሀገር ላይ ሆኖ አክሰስ ማድረግ ይቻላል። ለምሳሌ እነ ክላውድ የሚባሉ ኤአይዎች ኢትዮጵያ ላይ አክሰስ ማድረግ አንችልም እንደምታውቁት። ነገር ግን በዚህ ኤዲተር አማካኝነት እነ ክላውድ 3.7 እና 3.5 ሶኔት የሚባሉትን ቤስት ኤአይዎች በቀላሉ እንደዚሁም ደግሞ GPT-4 ኦን በነፃ በቀላሉ እንጠቀማለን ማለት ነው። ከዚህ በፊት እንግዲህ የተለያዩ ኤአይ ፓወርድ የሆኑ ኤዲተሮች ነበሩ። ለምሳሌ እንደ ከርሰር በጣም ቤስት የሆነ ኤዲተር ነው። ነገር ግን መንዝሊ $20 ያስከፍላል፣ ፍሪ አይደለም ማለት ነው። ይሄኛው ግን ሙሉ በሙሉ ፍሪ ነው። እርግጠኛ ነኝ ትወዱታላችሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ለቪዲዮውም ላይክ በማድረግ ጀምሩት ማለት ነው። በቀጥታ ወደ ቪዲዮው እንለፍ። እሺ መጀመሪያ እንዴት ዳውንሎድ እንደምናደርግ አሳያችኋለሁ። ስለዚህ ማንኛውም ብራውዘር ላይ ትገባላችሁ። ብራውዘር ላይ ከገባችሁ ትራይ ኤአይ ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁን የመጀመሪያውን ትከፍቱታላችሁ ማለት ነው። እንደምታዩት ስትገቡ ፍሪ እንደሆነ ይነግራችኋል። ከዛም ከዚህ ኤአይ ጋር ኮላቦሬት አድርጋችሁ መስራት እንደምትችሉ ነው እያሳየ ያለው ማለት ነው። ወደ ታች ስትሄዱ ኢሜጅ ሰፖርት ያደርጋል። ቻት መደራረግ ትችላላችሁ። ብዙ ነገሮች አሉት፣ እናንተ ማየት ትችላላችሁ። ሲ ዳውንሎድ ኦፕሽን ብዬ ስገባ እንደምታዩት ለሁሉም ፕላትፎርሞች አሉ፣ ለማክ፣ ለዊንዶው እንደዚሁም ደግሞ ለሊነክስ አለ። ለእናንተ የራሳችሁን ፕላትፎርም ታወርዳላችሁ። እኔ ዊንዶው ስለሆነ ዊንዶው የሚለውን አወርደዋለሁኝ። በተጨማሪ እዚህ ጋር ዌብሳይቱ ላይ ዶክስ የሚለው ላይ ገብታችሁ ስለ ኤአዩ ወይም ደግሞ ስለ ኤዲተሩ ብዙ ነገሮችን ማየት እና ማወቅ ትችላላችሁ ማለት ነው። ሙሉ ዶክመንቴሽን ስላለው ኦልሬዲ ዳውንሎድ ሆኖ አልቋል። ስለዚህ አሁን ኢንስቶል እናደርገዋለን። ከዛ ራን እለዋለሁ። ምንም አይነት አዲስ ነገር የለም። አክሴፕት እላለሁኝ። ከዛ ኔክስት አይከን እንዲጨምር ላይ አድርጌ በዚህ መንገድ እጭነዋለሁኝ። ኦኬ ኦልሬዲ ኢንስቶል አድርጎ ጨርሷል። ፊኒሽ እለዋለሁ። ላውንች ያደርግልኛል ማለት ነው። እዚህ ጋር አለው ትሉታላችሁ። ፐርሚሽን ነው። ከዛ ጌት ስታርትድ እንለዋለን ማለት ነው። እዚህ ጋር ሞድ ያስመርጠናል። ዳርክ ሞድ ነው የምፈልገው እኔ። እሱን መርጥለትና ኮንቲኒው እለዋለሁ ማለት ነው። እዚህ ጋር ደግሞ የከርሰር ወይም ደግሞ የቪዥዋል ስቱዲዮ ኮድ ተጠቃሚ ከሆናችሁ የዛ ሴቲንግ ከነ ኤክስቴንሽኑ እንዲመጣ ከፈለጋችሁ ማገናኘት ትችላላችሁ። እኔ ስኪፕ እለዋለሁኝ። እዚህ ጋር አድ ኮማንድ ይላል። ይሄን ማልፈልገውም ስኪፕ እለዋለሁኝ። ጨርሰናል። እዚህ ጋር ሎጊን ማድረግ ትችላላችሁ። ስኪፕ ላድርገውና ከገባን በኋላ ሎጊን ማድረግ እንችላለን አካውንት ለመክፈት ማለት ነው። መጀመሪያ እንግዲህ ሲከፍትላችሁ ኢንተርፌሱ ይሄን ይመስላል። ከቪዥዋል ስቱዲዮ ኮድ ጋር በጣም ይመሳሰላል። እንደምታዩት ሁለት ኦፕሽን ነው ያለው። እዚህ ጋር ሎጊን እንድናደርግ ነው። ቢውልደር ኤንድ ቻት ሞድ አለው። ቻት ለትንንሽ ኮዶች ችግሮችን ሶልቭ ለማድረግ ነው። ቢውልደር ደግሞ ከስክራች ጀምሮ በራሱ ቢውልድ እንዲያደርግልን ነው የምናደርገው። ለማንኛውም አካውንት
ንክፈት። ሎጊን ብለን ጊትሃብ እና ጉግል አሉ። ኢሜይልን ማስገባት ትችላላችሁ የተመቻችሁ። እኔ ጉግልን ተጠቀምኩ። በዚህ መንገድ ሎጊን ካደረጋችሁ በኋላ ቀጥታ ከታች መጻፍ ትችላላችሁ። እሱን ከማድረጋችሁ በፊት መጀመሪያ አንድ ፎልደር ትከፍታላችሁ ኮዱን ሴቭ የሚያደርግበት ማለት ነው። ስለዚህ እዚህ ጋር ኦፕን ፎልደር ትሉትና ያዘጋጃችሁት ፎልደር ካለ ወይም እሱን ትከፍታላችሁ። ካልሆነ ደግሞ ኒው ፎልደር ብላችሁ ክሬት አድርጋችሁ ተከፍቱለታላችሁ ማለት ነው። የሚጽፋቸውን ኮዶች ወይም ደግሞ ፋይሎች እዛ ላይ ሴቭ እንዲያደርግ ማለት ነው። ኦኬ ፎልደሩን ክሊክ ካደረጋችሁ በኋላ ሴሌክት ታደርጉትና በዚህ መንገድ ተከፍቶለታላችሁ። ከዛ ትረስት ነው የሚለውን ፎልደሩ ይጠይቃችኋል። አዎ ትሉታላችሁ። በዚህ መንገድ ፎልደራችንን ትምለናል። የፎልደራችሁን ስም እዚህ ጋር ታያወጣላችሁ ማለት ነው። አሁን አዲስ በራሱ ከመጀመሪያ ጀምሮ እንዲሰራ ስለሆነ የፈለኩት ቢውልደር የሚለው ላይ ይገባለሁ። ኢሜጅ ሰፖርት ያደርጋል። የሆነ ፕሮምፕት አስገባውለት ቱዶ አፕ እንዲሰራልኝ ነው። HTML CSS እና ጃቫስክሪፕት ተጠቅሞ አድ ማርክ ዲሊት ምናምን ኮምፕሊትድ የሚል በተን እንዲኖረው ፊልተር ለማድረግ ደግሞ ኦል አክቲቭ እና ኮምፕሊትድ በተን ይኖረው ብየዋለሁኝ። ከዛ ድራግ እያደረኩ ኦርደሩን ማስተካከል እንዲችል የሚያስችል ቱዶ አፕ ነው ያልኩት። ከዛ ሞዴሉን መርጣለሁ AI ማለት ነው። እንደምታዩት እዚህ ጋር ክላውድ 3.5 እና 3.7 ክላውድ AI ኢትዮጵያ ላይ አክሰስ ማድረግ አንችልም። እዚህ ጋር ግን በነፃ ማግኘት እንችላለን። ዲፕሲክ አለ። ሌሎች ሞዴሎችንም መጨመር ማካተት ትችላላችሁ ማለት ነው። ኮድ ላይ ክላውድ ጎበዝ ስለሆነ እመርጠዋለሁኝ አንዱን ሞዴል ማለት ነው። ከዛ በዚህ መንገድ ሴንድ አደርግለታለሁ። ያስገባውለትን ፕሮምፕቱን ቲንክ እያደረገ ነው እንዴት መስራት እንዳለበት። ኦኬ አሁን እንደምታዩት index.html የመጀመሪያውን ፋይል ክሬት አደረገ። ፎልደሩ ላይ እንደምታዩት ሲጨምረው እዩት። ከዛ ሪቪው ማድረግ እንችላለን። ደስ የሚለው ነገር ኮዱን አይተን ሪጀክት ማድረግ እንደዚሁም ደግሞ አክሴፕት ማድረግ የምንችልበት አማራጭ አለ። እዚህ ጋር ወይ ሪጀክት አድርግ ወይ አክሴፕት እያለኝ ነው። አክሴፕት አልኩት። HTML-ን ኦልሬዲ ጨርሷል። አሁን ደግሞ እንደምታዩት ይሄው CSS-ን ስታይል ሺት እየሰራ ነው። እዚህ ጋር ፋይሏን ክሬት አድርጓል። አሁንም አክሴፕት ኦር ሪጀክት እያለኝ ነው። አክሴፕት አልኩት። አሁን ደግሞ ማንን እየሰራ ነው? ጃቫስክሪፕት ፋይሉን እየሰራ ነው ማለት ነው። እንደምታዩት ጨርሷል። እሱንም በጣም ፈጣን ነው። አክሴፕት ኦር ሪጀክት ይለኛል። አክሴፕት አልኩት። በዚህ መንገድ ሶስቱንም ጨርሷል ማለት ነው። እዚህ ጋር ሰርቨር ራን እንዲሆን ምንድነው ፍቃድ እያለኝ ነው። ይሄን ስኪፕ ለዋለሁኝ አልፈልገውም። እንደምታዩት አልቋል። አሁን index.html ፋይላችንን የሆነ ብራውዘር ላይ እንውሰደውና ራን አድርገን ምን አይነት ቱዶ አፕ እንዲሰራ ማየት እንችላለን ማለት ነው። ጎትቼ እዚህ ጋር አስቀመጥኩት። ከዛ ኢንተር እለዋለሁ። እንደምታዩት ግራሚ የሆነ ቱዶ አፕ ነው የሰራልን። ቱዶ ሊስት አፕ ማለት ነው። የጠየቅኩት በተኖች በሙሉ አሉ። እዚህ ጋር መደመር ምልክቱ አድ ለማድረግ ነው። እዚህ ጋር መጻፍ እንችላለን። ከታችም እንደምታዩት ሶስቱ በተኖች አሉ። የሆነ ነገር ጻፍኩለትና አድ ስለው እየሰራ አይደለም። ጃቫስክሪፕት ላይ የሆነ ችግር አለ ማለት ነው። ሶስቱ በተኖች አሉ ኦል አክቲቭ እና ኮምፕሊትድ የሚሉት ያው ፊልተር ለማድረግ የሚጠቅሙ ናቸው። ስለዚህ ወደ ኮዱ እንመለስና ጃቫስክሪፕትን ፊክስ እንዲያደርግ ጻፍኩለት። ጃቫስክሪፕት ላይ እንደምታዩት ኤረር ያሳያል። እንዴት ፊክስ ማድረግ እንዳለበት ችግሩን ለመለየት ቲንክ እያደረገ ነው። ኦኬ አሁን አክሴፕት አድርግ እያለኝ ነው። ጨርሷል ማለት ነው። አክሴፕት አልኩት። ደን አለ። እንደምታዩት ኤረሩ ጠፍቷል። አሁን ፊክስ አድርጎታል ማለት ነው። ወደ ብራውዘራችን ሄደን እንደገና እስኪ ሪፍሬሽ አድርገን እናየዋለን። አሁን ታስክ መመዝገብ አለ መመዝገብ እንደሚችል ማለት ነው።
እዚህ ጋር ሪፍሬሽ ያደረኩት ከዛ የሆነ ነገር ጻፍኩለት እዚህ ጋር አድ ስለው አሁን እንደምታዩት እየመዘገበ ነው። ቲክ ቦክስ አለው ማርክ የሚደረግበት፣ በቀኝ በኩል ደግሞ ዲሌት የምናደርግበት በተን ሁሉ አለ በአይከን እንደምታዩት። እነዚህ 3 በተኖች ደግሞ ፊልተር ማድረጊያ ነው። አንደኛ ኦል አለ፣ አክቲቭ የሚለው ደግሞ ያልተሰሩት ነው፣ ኮምፕሊትድ የሚለው ደግሞ እየተሰራ ከሆነ ነው። ለምሳሌ የመጀመሪያውን ተሰርቷል አልኩት፣ ኮምፕሊትድ ውስጥ ይገባል፣ አክቲቭ ላይ ይቀነሳል ማለት ነው። ኦል ላይ ግን ይገባል። እንደምታዩት ኮምፕሊትድ ላይ ገብቷል። በጣም የሚገርም ቱዱ አፕ ነው ይሰራልኝ ማለት ነው። ዲሌት ማድረግ ከፈለኩ ደግሞ በቀኝ በኩል ዲሌት አድርገዋለሁኝ። ሶ አሁን ደግሞ እስኪ ዳርክ ሞድ እና ላይት ሞድ እንዲጨምርበት ፈለኩኝ። አፑ ዳርክ ሞድ እንዲኖረው ፈለኩ፣ ጻፍኩለት። ሶ ኤችቲኤምኤልንም ሲኤስኤስንም ጃቫስክሪፕትንም ይሄው እያጣደፈው ነው። አክሴፕት እያልኩት ነው እኔ። 3ቱም ፋይሎች ላይ መግባት ያለባቸውን ነገሮች አስገብቷል ማለት ነው። አሁን ጃቫስክሪፕት ላይ ነው ኦሬዲ ጨርሷል። አክሴፕት አልኩት። ሶ ብራውዘራችን ላይ ሄደና አሁንም ሪፍሬሽ እናድርግና ዋው እንደምታዩት እዚህ ጋር የጨረቃ ምልክት አለ። ክሊክ ሳደርገው የሚገርም ነው። ምርጥ የሆነ ዳርክ ሞድ ነው ይሰራለት ማለት ነው። ከዛ የፀሐይ ምልክት አለ። እሱን ስጫን ደግሞ መልሶ ወደ ላይት ሞድ ይሰራል። በሚገባ ፋንክሽናል የሆነ ዳርክ ሞድ ነው ይሰራልኝ ማለት ነው። ሶ በዚህ መንገድ ከመጀመሪያው ጀምረን በቀላሉ መስራት እንችላለን ማለት ነው። ኦኬ ደግሞ አሁን በመጨረሻ ምንድነው ማሳያችሁ እዛው ኢንላይን እንዴት አድርገን ልንጠቀመው እንደምንችል ኮዳችን ላይ ገብተን ሴሌክት አድርገን ሊሆን ይችላል ስተት አለበት የምንለውን ወይ ደግሞ የሆነ ቦታ ላይ ኮድ እንዲጨምርልን ምናምን ከፈለግ ኮንትሮል አይ ኪቦርዳችሁ ላይ ስትጫኑ እንደዚህ ይመጣላችኋል። እዚህ ጋር የምትፈልጉትን ነገር ጽፋችሁ ተጠይቁታላችሁ፣ ያካትትላችኋል፣ ይጽፍላችኋል ማለት ነው። በዚህ መንገድ በቀላሉ መጠቀም እንችላለን። ይሄ እንዲጠፋላችሁ ከፈለጋችሁ ደግሞ escape keyን ስትጫኑ ይጠፋላችኋል በዚህ መንገድ ማለት ነው። ሌላው እና የመጨረሻው ይሄ ቻት የሚለው ደግሞ ለምንድን ነው የሚያገለግለው? ያው ስፔሲፊክ ለሆኑ ኮዶች ወይም ደግሞ ለተወሰኑ ስኒፕቶች ለነዛ የነዛን ችግር ለመፍታት ከሆነ ቻት የሚለውን ትጠቀማላችሁ። ቢውልደር የሚለው ደግሞ ከስክራች ጀምራችሁ ሙሉ በሙሉ መጠቀም የምትፈልጉ ከሆነ እሱን ትጠቀማላችሁ ማለት ነው። እዚህ ጋር ኮዳችሁን ስክሪንሻት እያደረጋችሁ ወይም ፎቶ እያነሳችሁ ኢሜጅ ማስገባት ትችላላችሁ። ለቢውልደሩም ለቻቱም ኢሜጁን እያስገባችሁ እዛ ላይ ያለውን ኮድ ስተት እያየ ወይም ደግሞ ሪዛልቱን አውትፑትን ፎቶ እያነሳችሁ እያስገባችሁለት ይሄ ቢሻሻል ምናምን ብትሉት በደንብ አድርጎ ያሻሽልላችኋል ማለት ነው። ሶ እንግዲህ በጣም ይሄ ፕሮዳክቲቪቲያችሁን የሚጨምር ነው እና ትሬይ ኤአይን በመጠቀም በዚህ መንገድ በቀላሉ የምትፈልጉትን ነገር መስራት ትችላላችሁ ማለት ነው። ይሄን ቪዲዮ ላይክ አድርጉት፣ ቻናሉን ሰብስክራይብ አድርጉ፣ ሌሎች እንዲደረስ ደግሞ ሼር ብታደርጉት ደስ ይለኛል። ሶ በቀጣይ በሌላ ትምህርት በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።